የረበና ሰላም በእናንተ ላይ ይሁን። የሀገሬ ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። የረበና ሰላም የረበና ሰላም አንተ ጀስባ የረበና ሰላም የረበና ሰላም በእናንተ ላይ ይሁን። ዛሬ የምናወራው ስለ ፍቅር አይደለም። ዛሬ የምናወራው ስለ ጦርነት ነው። ግን ይሄኛው ጦርነት የሚካሄደው በሜዳ ላይ ሳይሆን በሰው ልጅ ኪስ ላይ ነው። ርዕሱን የሰርግ እብደት ብየዋለሁ። እስቲ ቆም ብለን እናስብ። ሁሌ ጥር ሲመጣ የሰርግ ጥሪ ወረቀት እንደ ናዳ ነው በየቤታችን የሚጎርፈው። አንዱን ስትከፍተው ወርቅ በወርቅ ዲዛይን ያለው ነው። ሌላኛው ደግሞ ፎቶ ራሱ የፊልም ፖስተር ይመስላል። እንዴ ኔትፍሊክስ ነው እንዴ ብለን ስትል ሙሽራው እንዲ ፍሌክስ የሰራበት ፎቶ ስር እንትና አዳራሽ እሁድ እንገናኝ ይላል። ዛሬ በሀገራችን ሰርግ ማለት ሁለት ሰዎች የሚጋቡበት ቀን መሆኑ ቀርቶ የአሸናፊዎች አሸናፊ የሚለይበት የኦሎምፒክ ውድድር ሆኗል። አንዳንድ ሰዎችማ በሙሽሮቹ ሁላ ቤቲንግ ጀምረዋል። ቀጣይ እሁድ ሰርግ 10 ቪኤት አለው ብሎ ይመድባል። ዛሬ በሰርጉ ቀን 2000 ሰው ጋብዞ በጓደኞቹ ፊት ተኳኩሎ ውሎ በማግስቱ ግን የቤት ኪራይ መክፈያ አጣው ብሎ ራሱን ስለሚይዘው ምስኪን ወጣት እናወራለን። እንኳን ወደ የሰርግ እብደት ዓለም በሰላም መጣችሁ። የጥሪ ወረቀቱ የካሳ ደብዳቤ። ድሮ ሰርግ ሲጠራ ጎረቤት ተሰብስቦ ቡና እየጠጣን እንመርቃለን ምናምን ነበር የሚባለው። ዛሬ ግን ጥሪ ወረቀቱ ራሱ የቢዝነስ ፕሮፖዛል ነው የሚመስለው። ወረቀቱ ላይ ስጦታ በጥሬ ገንዘብ ቢሆን እንመርጣለን የሚል ጽሑፍ በትንሿ ተጽፋለች በማይታይ ቀለም። ይሄ ማለት ምን ማለት መሰላችሁ? ወንድሜ ሆቴሉን በውድ ነው የተከራየነው፣ ሜካፑን በዶላር ነው ያስመጣነው፣ ስለዚህ እባክህ የገባንበትን ዕዳ በፖስታ ክፈልልን እንደማለት ነው። ቆይ ሰርግ ነው ወይስ የበጎ አድራጎት ማህበር? ግማሹ ደግሞ የአለባበስ ስርዓት ወይም ድረስ ኮድ ይወስንልሃል። ወንዶች ጥቁር ሱፍ፣ ሴቶች ደግሞ ወርቃማ ቀሚስ ይለዋል። እንዴ ሰው ወርቃማ ቀለም የሚያይ መስሎሃል? ሁሉም እኮ በራሱ ሀጃ ገብቷል ዘንድሮ። ሀቢቢ የዘንድሮ ሰርግ የፍቅር ሳይሆን የዩኒፎርም ሆኗል። ሰው ምን ይለኛል? የኢትዮጵያውያን ትልቁ ጠላት። ለምንድን ነው በሀገራችን ሰርግ ላይ 2 ሚሊዮን ብር 3 ሚሊዮን ብር የሚባከነው? ሙሽሮቹ ደስታ አይደለ ወይ? በባለ ሀብቶች መካከል ፉክክር አለ ወይ? ደግሞ አግብቶ የፈታ ከሆነ የድሮ ኤክሱን ይሄ ነው ያመለጠሽ ብሎ ለማንጓጠጥ ሊሆን ይችላል። አሊያም ሰው ምን ይለኛል ለሚባለው ጋኔን መስዋዕትነት ለመክፈል ነው። ሙሽሪት ያቺ ጓደኛዬ ሸራተን አግብታ እኔ ኩሪፍቱ ካልደገስኩ የሰፈር ሰው ይንቀኛል ትልሃለች። ሙሽራው ደግሞ ያ ባልደረባዬ 15 ቪኤት አሰልፎ እኔ 20 ካልሆነ ክብሬ ይነካል ይልሃል። እንዴ ቆይ ይሄ ክብር የሚባለው ነገር በመኪና ብዛት ሆነ እንደሚለካው? 20 መኪና ሰልፍ ይዞ መንገድ ዘግቶ ሲሄድ ታክሲ ውስጥ ያለው ሰው ሁሉ እየተሳደበ ነው የሚሄደው። ያ መርገም ታዲያ ትዳር ውስጥ በረከት የሚያመጣ ይመስላል? ሰው ምን ይለኛል ብለን በብድር ተዘፍቀን ሰው ጎሽ ብሎን ደገሱ ብሎን ይሄዳል። በማግስቱ ግን ያ ሞጋሽ ሰውዬ የቤት ኪራይ ቢያጥር 100 ብር አይሞላል። የሰርግ ቀን ሙሽሪትን የምታዩ ሰዎች በደንብ አስተውላችኋል? ፊቷ የዱቄት ፋብሪካ ነው የሚመስለው። ማሻአላ ወፍጮ ቤት ከፈትሽ እንዴ ልትላቱላ ትችላለህ። ሜካፕ ተብሎ የሚቀባው ነገር ከመብዛቱ የተነሳ ሙሽራው ራሱ የሰርጉ ቀን ሚስቱን ይፈልጋታል ጠፍታበት። ከዚያ ደግሞ ፎቶግራፍ አንሺ ይመጣል። እስቲ ሞዴሉን አገጭሽን ከፍ አድርጊ፣ ወገብሽን ጎበጥ፣ እግርሽን ለጠጥ ምናምን በጎን ይላታል። ምስኪኗ ልጅ ህይወቷን ሙሉ ቆማ በማታቋቋም የሰርጓ ቀን ትቆማለች። ለምን? ለኢንስታግራም የኢንስታግራም ፎቶዋ እንዲያምር። ከዛስ ቪዲዮ ላይ ስቶሪ ኦፍ ላቭ ተብሎ ይጻፋል። ከቪዲዮ ጀርባ ግን ሜካፕ ሰሪዋ 20 ሺህ ብር ካልተከፈለኝ አልሄድም ብላ እያስጨነቀቻቸው ነው። ወይ ፊቴን መልሽ ወይ ብሩን አምጪ። ህይወት ድራማ ሆኗል። የቪኤት ወረፋና የታክሲ ሰርቪስ። ትልቁ ቀልድ ደግሞ የመኪና ጉዳይ ነው። የሰርግ ቀን ሙሽራው በነጭ ቪኤት ይሄዳል። ቆይ ሙሽራው ቪኤት አለው የለውም? ተከራይቶትም። እሺ ፒስ ይሁን፣ ቢያንስ ኮሮላ ወይ ዲዛይር ቢሆን ምን አለበት? ቪኤት መንገዱን ዘግተው ክላክስ እያጮሁ ይሄዳል። ሰው ሁሉ ዋው ሀብታም ናቸው እንዲል ይፈልጋል። ይሁን። በማግስቱስ ነው ዋው
በማግስቱ ግን ያው ሙሽራ ጠዋት ተነስቶ የታክሲ ረዳት ሜክሲኮ ሁለት ሰው ሲል በሰው ተረጋግጦ ወደ ስራ ሲሄድ ታገኘዋለህ። ያቺ ቪኤት ሄደች አትሎ ለባለቤቷ ተመልሳለች። ለምን ራሳችንን እንዋሻለን? በባጃጅ አግብቶ በሰላም መኖር ምን ችግር አለ? ሰው ድሃ ይለኛል ብሎ መፍራት ራሱ እኮ ትልቅ ድህነት ነው። ምግቡ አልደረሰም፣ የዘመድ ትችት። ሰርግ ላይ የሚመጣው ታዳሚ ደግሞ ሌላ ታሪክ ነው። አንዳንዱ የሚመጣው ለመመረቅ ሳይሆን ምግቡን ለመገምገም ነው። ሼፍ እንትናን ነው የሚመስልህ እዚህ ኢቢኤስ ምናምን ላይ። ምግብ እንደዚህ ሊበላሽ እንደሚችል አላውቅም ነበር። እንዲህ ስራ ላይ አልጠረጠርም ነበር። ፋን እንደሆንኩኝ አወቅኩ። ለምን እንደሆነ ታውቃለህ? ቀመስኩት። ያንተ ጥሬ ስጋው አልለዘበም፣ ወጡ መረቅ ነው፣ ብርዙ በደንብ አልተበረዘም ይላል። ያንተን ህይወት ሊበርዘው። ለሰርጉ እኮ አዋጣ ቢባል እግሬ አውጪ ነው የሚለው። በሰው ሰርግ ላይ እንደ ምግብ ተቺ ፉድ ክሪቲክስ ሆነው የሚመጡ ዘመዶች አሉ። ሙሽሮቹ በሚሊየን ተበድረው ያበሉሃል። አንተ ግን 1000 ጉድለት ትፈልጋለህ። ቤት እንደምትበላው መሆን እኮ ነው። ምንድን ነው የሰው ድንኳን መረበሽ? የሰርግ ድግስ ላይ ሁሉንም ሰው ማስደሰት አይቻልም። ሁሉንም ለማስደሰት የሞከረ ሙሽራ መጨረሻው የአእምሮ ሕክምና ነው። ይሄ ስኪዞፍሬኒያ ይዞት ፍሬን የሌለው መኪና ልንዳ ሲል ልታየው ትችላል። ሰርግ መጋቢነት ሳይሆን ስርዓቱ ነው። የሚዜዎች ዩኒፎርም ሰቀቀን። ሚዜዎች ደግሞ ሌላ የራሳቸው በጀት አላቸው፣ የራሳቸው ራስ ምታት። ይህን ጨርቅ ካልገዛችሁ ሚዜ አትሆንም ይባላል። ምስኪኑ ሚዜ ለራሱ የሚበላው የለውም፣ ግን ለሰርግ ጨርቅ 10 ሺህ ብር አውጥቶ ጨርቁን ይጥላል። ካልተስማማ አትወደኝም ይባላል። ፍቅር እስከ መቃብር። ሰርግ የፍቅር መገለጫ መሆኑ ቀርቶ የአቅም ማሳያ ሆኗል። በሚዜዎች መካከል ያለው ፉክክር ራሱ የኦሎምፒክ ውድድር ነው የሚመስለው። የገሌ ሚዜዎች እንዲህ አይነት ጫማን ያደረጉት ተብሎ ወሬ ይፈተላል። ቆይ ሰርጉ የሙሽሮቹ ነው ወይስ የፋሽን ትርኢት ነው ነገሩ? የጫጉላ ጊዜ ወይስ የዕዳ ሰሞን? እሺ ሰርጉ አለቀ፣ ጭብጨባው ቆመ፣ እንግዶቹ ወደ ቤታቸው ሄዱ። አሁን ሙሽሮቹ ብቻቸውን ይቀራል። በደስታቸው ሌሊት ኦዲት ሲያደርግ ያድራል ባልየው። ጫጉላውን ሊያሳልፍ ሲል ስልክ መደወል ይጀምራል። የሆቴሉ ቀሪ ሂሳብ፣ የቪዲዮ ክፍያ፣ የዲኮር ክፍያ። ዲኮር ነበረው እንዴ ሊሉላ ይችላል። በጫጉላ ጊዜያቸው በሃኒሙን ፋንታ የዕዳ ጭንቀት ውስጥ ይገባሉ። አንዳንዱ ሙሽራ ሰርግ በደገሰ በሳምንቱ ስራ ፍለጋ 4 ኪሎ ልታገኘው ትችላል። ሼም ይዞት ነው እንጂ ሚስቱን በሳምንቱ አትሸኟትም ወይ እያለ ወደ ቤተሰቦቿ ቢመልሳት ደስታውን። ለምን? ሰው ምን ይለኛል ስላለ። ትዳርን በዕዳ መጀመር ማለት ጠባብ ጫማ ለብሶ እንደመዋል አለቀ። ትክክለኛው ትዳር ቨርሰስ የሰርግ ድራማ። ሰርግ ማለት የአንድ ቀን ድራማ ነው። ትዳር ግን የህይወት ጉዞ ነው። ብዙ ሰዎች ለሰርጉ 1 ዓመት ይዘጋጃል። ለትዳሩ ግን 1 ቀን እንኳን አያስቡበትም። በሰርጉ ቀን ተኳኩለው አምረው ታያቸዋለህ። ከሳምንት በኋላ ግን በገንዘብ ምክንያት ጭቅጭቅ ይጀምራሉ። ወንድሜ 1000 ሰው አብልተህ አንተ የምትራብ ከሆነ ያንተ ሰርግ በረካ የለውም ማለት ነው። ዋናው ነገር ከአንተ አቅም በላይ መሄድ ሳይሆን ባላችሁ ነገር ተደስታችሁ አዲስ ህይወት መጀመር። የድሮ እናቶቻችን በልጅነቴ ያገባሁት እያሉ የሚዘፍኑት በድህነትና በፍቅር ስለጀመሩት ነው። የዛሬው ግን በፎቶ ይጀምርና በዕዳ ያልቃል። ትዳር በአዳራሽ ስፋትና በቪኤት ብዛት ሳይሆን በልብ ስፋትና በመደማመጥ ብዛት የሚለካ ነው። ሰው ምን ይለኛል ብለህ ራስህን ገደል ውስጥ አትክተት ወንድሜ። ሰው የሚለውን ይበል። ሰው ይላል ሲጀመር። ሰው ማይለው ነገር አለ እንዴ? ሰው እኮ ብዙ ነገር ነው ቢለው። እናንተ ግን በሰላም እደሩ። ዛሬ በሰርጋችሁ 1000 ሰው ብታበሉ ነገ ስትቸገሩ 10 ሰው እንኳን አይመጣም። ስለዚህ ለራሳችሁ ኑሩ፣ ሰውንም በአቅማችሁ አብሉ፣ ለሰውም አስቡ። ከሰርግ በኋላም ህይወት እንዳለ አትርሱ። ዳቦ የሚቆረሰው በሰርግ ቀን ብቻ ሳይሆን በየቀኑ ነው። ይህ ቪዲዮ ከተመቻችሁ በሰርግ ዕዳ ለተጨነቀ ጓደኛችሁ ሼር አድርጉለት። የአንድ ሰው ነፍስ ማዳን የዓለምን ነፍስ እንደማዳን ነው ወንድሞች። በቀጣይ ክፍል ደግሞ ስለ ደላሎች ዓለም እየሳቅን የምንወያይ ይሆናል። እስከዛው ግን በሰላም በፍቅርና ያለ ዕዳ ኑሩልኝ። ቸር ሰንብቱ። የረበና ሰላም በእናንተ ላይ